Mukbang fusion of food and art. የምግብና የጥበብ ውህደት። ሰላም ቤተሰብ እንዴት ናችሁ? ሰላም ነው? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ የከቡሊ አሰራር እናያለን። ቅመሞቹን በዚህ መልኩ አዘጋጅቻለሁ። ይታያል በደንብ ብዬ አስባለሁና እስቲ ወደ አሰራሩ እንገባለን። ድስታችን ላይ ዘይት ጨምሬያለሁ፣ አሙቄዋለሁ። ከዛ በኋላ የተዘጋጀውን ቅመሞችን ጨመርኩኝ። ከዛን እያማሰልኩኝ አበስለዋለሁ ማለት ነው። ያው ጣዕሙ እንዲወጣልኝ በደንብ። ከዛ በኋላ ነጭ ሽንኩርትና ዝንጅብል የተፈጨውን እሱን እጨምርበታለሁ ማለት ነው። በመቀጠል እኔ ብዙ ስለምሰራ በብዛት ስለምሰራ እኔ በርከት አድርጌ ነው የምጠቀመው። እናንተ እንደፈለጋችሁት መጠቀም ትችላላችሁ። በዚህ መልኩ እናዋህዳለን በደንብ። በጣም ቀላልና ጣፋጭ የሆነው ስራ ነው። ከዛን ዶሮአችን እጥብ አድርገን እሱን እንከትበታለን አሁን ማለት ነው። በዚህ መልኩ ዶሮአችን ከስር እንደረድራለን። ከዛን ያው ነካ ነካ እናደርግና መልሰን ደግሞ እንከድነዋለን ከቅመሙ ጋር አንድ ላይ እንዲዋሃድልን ማለት ነው። ቴስቱ እንዲመጣልን። በጣም የሚጣፍጥ ምግብ ነው፣ የምሬን ነው የምላችሁ። ከዛን እንከድነዋለን። መልሰን ደግሞ አሁንም ከፍተን ቼክ እናደርገዋለን፣ እናየዋለን። ከዛን ቅመሞቹ ከሙን፣ ክዝበራ፣ ቀረፋ እና ፍልፍል አስወዳለሁ ማለት ነው። እና የተፈጨ ሄልና ምስማር፣ እሱን ደግሞ ቅመሙን አንድ ላይ እጨምርበታለሁ ማለት ነው። ከዛ እናማስለዋለን በምታዩት መልኩ ማለት ነው፣ በደንብ እንዲዋሃድ። ትወዱታላችሁ፣ ሞክሩት። በጣም ነው የምጥመው። በዚህ መልኩ በደንብ ገልበጥ ገልበጥ እናደርግና ከቅመሙ ጋር እንዲዋሃድልን ማድረግ አለብን ማለት ነው። ከዛን ደግሞ ያው አሁንም በደንብ እንዲበስልልን እየከደንን እየከፈትን እያማሰልን እንቀጥላለን ማለት ነው። ከዛን ጨው እንጨምርበታለን። በደንብ አድርገን ማማሰል መቻል አለብን፣ ቅመሙ ውስጥ እንዲገባ ማለት ነው። ከዛን ማጂ 2 ፍሬ እጠቀማለሁ እኔ ብዙ ስለምሰራ ማለት ነው። በዚህ መልኩ እናበስለዋለን። እየከደንን ማለት ነው እናበስለዋለን። ከዛን ከፍተነው ደግሞ አሁን ይሄው በስሎልኛል በደንብ። ብዙም ያው አሁን ላይ ማማሰል ብዙም እንትን አይለኝም፣ አያስቸግረኝም ማለት ነው አሁን እየበሰለ ስለሆነ። በመቀጠል በዚህ መልኩ ከጨረስን በኋላ እናወጣዋለን ማለት ነው። አውጥተን በቃ ላይ እንጨምራለን።
በጣም ነው የምጥመው። ከዛን ውሃ እንጨምርበታለን ካወጣነው ዶሮውን ሱጎን ማለት ነው። ውሃ እንጨምርበታለን ለሩዝ። ከዛን እነዚህ እንዳለ ቅመሞቹን በማጣሪያ እናነሳዋለን ማለት ነው። ምክንያቱም ከሩዝ ጋር ሲሆን አይበላም፣ አይመችም ለመብላት ያስቸግራልና በዚህ መልኩ በደንብ አድርገን ልቅም አድርገን ማንሳት መቻል አለብን። ምክንያቱም ቴስቱ ውሃው ላይ ስላለው ማለት ነው፣ አያስቸግርም። ስለዚህ በዚህ መልኩ ካዘጋጀን ካወጣን በኋላ ሳልሳ እናመጣለን። ፍልፍል አስወድ እና ቀረፋ፣ ትንሽዬ ጨው ስለ ሳልሳ ላይ የጨመርኩት ማለት ነው እሱ ላይ። ከዛ በኋላ መሽዋይ አስገባለሁ ማለት ነው። በዚህ መልኩ ጨረስኩኝ። ይሄንን እዚህ ጋር እስከሚበስልልኝ እዛ ጋር ደግሞ ዶሮዬን ውሃው ፈልቶልኛል። ከዛን ሩዙን እጨምርበታለሁ ማለት ነው። አጥቤ ያስቀመጥኩት ሩዝ ነበረ። አሁን እሱን ጨመርኩበት። እናንተ የሚመጥናችሁን ውሃ ማድረግ ትችላላችሁ፣ ማሳነስ መጨመር ትችላላችሁ። እኔ ብዙ ስለምሰራ እኔ በሚበቃኝ መልኩ ነው ውሃዬን ያዘጋጀሁት የጨመርኩበት ማለት ነው። አሁን በዚህ መልኩ እየበሰለ ነው። በጣም ነው የሚያምረው። ደግሞ እንዴት እንደምጥም የምሬን ነው የምላችሁ። በጣም ነው የምጥመው እና በዚህ መልኩ ከቦሊ ተሰራ ማለት ነው። ቤቱን ከወደዳችሁ ፎሎ፣ ሰብስክራይብ ማድረጉን አትርሱ። አስተያየት ስጡኝ፣ አበረታቱኝ እላለሁ። ይኸው በዚህ መልኩ እንግዲህ ዶሮዬ ከዛ ውስጥ ወጥቷል። አሁን ከላይ እንጨምርበታለን እንዳይደርቅብን ማለት ነው። በዚህ መልኩ ከጨመርን በኋላ እንከድነዋለን ልስልስ እንዲልልን ማለት ነው። ይህን ይመስላል ማለት ነው የዛሬ ካቦሊያችን። በጣም ነው የምጥመው፣ ትወዱታላችሁ። የምሬን ነው የምላችሁ። ይሄው በዚህ መልኩ ወጥቷል። በጣም ነው የምጥመው። ደስ የሚል ምግብ ነው። ሀሸዋ ደግሞ ሰርቻለሁ። ድንጆና ዘቢብ እና ሽንኩርት ማለት ነው። እሱን ሰርቻለሁ። በጣም ነው የምጥመው። ለምታበረታቱኝ ለሁላችሁም በጣም ነው ከልብ የማመሰግነው። አበረታቱኝ። አመሰግናለሁ። ቻው፣ ደህና ሁኑ።